ወደዚህ ጥልቅ ዳሰሳችን በድጋሚ እንኳን ደህና መጣችሁ። ዛሬ እንግዲህ መዛግብቶችንና የተለያዩ ታሪካዊ ጥናቶችን አገላብጠን አንድ እውነት ለመናገር እጅግ በጣም የሚገርም ታሪክ ይዘላችሁ መጥተናል። አዎ በትክክል ታሪኩን የቀየረ ግን ደግሞ ብዙ ጊዜ በሰፊው ማይነሳለት ሰው ታሪክ ነው። ልክ ነሽ። ማሰብ እንችላለን። ጊዜው 973 ዓመተ ምህረት አካባቢ ነው። ዛሬ ኡዝቤኪስታን ተብሎ በሚጠራው አካባቢ አንድ ልጅ ተወለደ። ይህ ሰው ከጊዜ በኋላ በሂሳብ፣ በሳይንስ፣ በጂኦግራፊ እና በታሪክ መካከል ያለውን ድልድይ የገነባ ግዙፍ አሳቢ ሆነዋል። ብዙዎች ይህንን ሰው ሲገልጹት የዘመኑ ሊዮናርዶ ዳቪንቺ ይሉታል። እዚህ ላይ ግን ትልቅ ትኩረት የሚሻው ነገር አለ። ዳቪንቺ ሲባል ይህ ሰው እኮ ከዳቪንቺ 500 ዓመታት ቀድሞ ነው የኖረው። አዎ 500 ዓመታት። ሙሉ ስሙ አቡ ረይሃን ሙሐመድ ኢብኑ አህመድ አልቡሩኒ ይባላል። እኛ ባጭሩ አልቡሩኒ እያልን እንጠራዋለን። የዚህ ጥልቅ ዳሰሳችን ዋና ተልዕኮ እንግዲህ ይህ ድንቅ አእምሮ እንዴት ዓለማችንን በተለየ መነጽር እንዳየ እና የሰው ልጅ የማሰብ አቅም ምን ያህል ጥልቅ ሊሆን እንደሚችል ከሱ ስራዎች ላይ መመርመር ነው። በትክክል ዛሬ በፊታችን ካሉት የታሪክ መዛግብት እና የምርምር ወረቀቶች እንደምንረዳው አልቡሩኒን ልዩም ያደርገው አንድን ነገር ዝም ብሎ አውቆ ማለፉ ብቻ አይደለም፣ ያንን እውቀት እንዴት እንደተገበረው ጅምር እንጂ። ማለት በአንድ የእውቀት ዘርፍ ብቻ አልተወሰነም። ልክ ነው። ሂሳብን ከጂኦግራፊ፣ ፊዚክስን ከባህል ጥናት ጋር ዋህዶ ነው የሚሰራው። የዚህ ዳሰሳችን ዓላማ መሄኑን የእውቀት ትስስር እንደሱ እንዴት ይፈጥር እንደነበር መመልከት ነው። መረጃዎችን በጭፍን ከመቀበል ይልቅ በራሱ መልከታና ስሌት እውነታውን ለማረጋገጥ ያደረገው ጥረት ዛሬም ድረስ በሳይንሱ ዓለም ትልቅ ቦታ ነው የሚሰጠው። ታዲያ ከነዚህ ሁሉ አስደናቂ ስራዎቹ መካከል ከመዛግብቱ ላይ ሳነብ እኔን በግሌ እጅግ በጣም ያስገረመኝን እና አእምሮን የሚያስቆመውን አንድ ክስተት በማንሳት ብንጀምር ደስ ይለኛል። እሺ፣ የትኛው ነው? አልቢሩኒ የመሬትን ዙሪያ ወይም ሰርከምፈረንስ በትክክል የለካበት መንገድ ነው። ይህ እንግዲህ ምንም አይነት የጠፈር ካሜራ፣ ጂፒኤስ ወይንም የሳተላይት ምስል ባልነበረበት ጊዜ የተሰራ ነው። አልፎ ተርፎም ቴሌስኮፕ እንኳን ያልተፈጠረበት ዘመን እኮ ነው። አዎ በጣም አስገራሚ ነው። የሰውን ልጅ አእምሮ የረቀቀ የትንታኔ አቅም የሚያሳየውም ይሄው ነው። በመሰረቱ የመሬትን ዙሪያ ለመለካት ከሱ በፊቱም በግሪካውያን ዘንድ ሙከራዎች ተደርጎ ነበር። ለምሳሌ እንደ ኤራቶስቴነስ። አዎ የጥላን አንግል በመለካት ያደረጉት ሙከራ ማለት ነው። ልክ ነህ። ፀሐይ በተለያዩ ከተሞች ላይ የምታሳርፈውን የጥላ አንግል በመለካት እና በሁለቱ ከተሞች መካከል ያለውን ርቀት በማስላት ነበር። ግን ይሄ ዘዴ ትልቅ ችግር ነበረው። ምክንያቱም በወቅቱ በሁለቱ ሩቅ ከተሞች መካከል ያለውን ርቀት በትክክል መለካት ከባድ ስለነበር አይደል? በትክክል በገመል ወይም በእግር ተጉዞ ርቀትን ማወቅ ትልቅ ስህተት ሊኖረው ይችላል። አልቢሩኒ ግን ይህንን ስህተት ለማስቀረት ፍጹም አዲስና የረቀቀ ዘዴ ነው የፈጠረው። ይሄውም ትሪጎኖሜትሪ የተሰኘውን የሂሳብ ስሌት በመጠቀም ነበር። እዚህ ላይ ለአፍታ ቁም ብለን ትሪጎኖሜትሪ ማለት ምን ማለት እንደሆነ ግልጽ እናድርገው። ትሪጎኖሜትሪ ማለት የሶስት ማዕዘን ጎኖችን እና ማዕዘኖችን የምናሰላበት የሂሳብ ዘርፍ ነው። እናም አልቢሩኒ ያደረገው ምንድን ነው? በመጀመሪያ በጣም ሰፊ እና ሜዳማ የሆነ መሬት አጠገብ የሚገኝ ከፍ ያለ ተራራ መረጠ። አዎ፣ ከዚያም የዚህን ተራራ ትክክለኛ ከፍታ ለካ። ተራራውን በሜትር መለኪያ ይዞ አልወጣም እኮ። ይልቁንም መሬት ላይ ሆኖ ወደ ተራራው ጫፍ ያለውን ሁለት የተለያየ የእይታ ማዕዘን በመለካት የተራራውን ቁመት በሂሳብ አገኘው። የሂሳቡ ድንቅነት የሚጀምረውም እዚህ ላይ ነው። የተራራውን ቁመት ካወቀ በኋላ ወደ ተራራው ጫፍ ወጣ። ከዚያ ተራራ ጫፍ ላይ ሆኖ ወደ ሩቅ አድማስ ማለትም ሰማይና መሬት ወደሚገናኙበት መስመር ተመለከተ። መሬት ድቡልቡል ስለሆነች አድማሱ ከሱ ትይዩም መስመር ትንሽ ዝቅ ብሎ ነው የሚታየው። በትክክል ይህንን የአድማስ ዝቅታ በትክክለኛ መሳሪያ ለካው። አሁን በእጁ ላይ 3 መረጃዎች አሉት። አንደኛው የተራራው ቁመት፣ ሁለተኛው የአድማስ ዝቅታ ማዕዘን፣ ሶስተኛው ደግሞ ከተራራው ጫፍ እስከ አድማሱ ያለው ምናባዊ መስመር። አዎ እነዚህን ተጠቅሞ አንድ ትልቅ ምናባዊ 3 ማዕዘን በጭንቅላት ውስጥ ሳለ። አንደኛው ጥግ የተራራው ጫፍ፣ ሁለተኛው አድማሱ፣ ሶስተኛው ደግሞ የመሬት ማዕከል ነው።
ይሄ እኮ በእውነት አእምሮን የሚያነቃቃ ነው። ልክ እንደ አንድ ግዙፍ ዛፍ ትላን ብቻ በማየት በዛፉ ላይ ስንት ቅጠሎች እንዳሉ በትክክል ለመገመት እንደመሞከር ያለ ነው። ይህንን ሁሉ ውስብስብ የትሪጎኖሜትሪ ስሌት ተጠቅሞ ያገኘው የመሬት ዙሪያ ውጤት ደግሞ የበለጠ አስገራሚ ነው። በጣም ከዘመናዊው ስሌት ጋር ሲነጻጸር ልዩነቱ ምን ያህል እንደሆነ መገመት ከባድ ነው። ዛሬ ባለን እጅግ ዘመናዊ በሆነው የሳተላይት ቴክኖሎጂ እና ሌዘር መለኪያዎች ከተለካው ውጤት ጋር ሲነጻጸር የአልቢሩኒ ስሌት ልዩነቱ ከ1% ያነሰ ነው። በኪሎ ሜትር ስናስበው ዛሬ ከምናውቀው 40,075 ኪሎ ሜትር ጋር ሲነጻጸር እሱ ያገኘው ውጤት ጥቂት 10 ኪሎ ሜትሮች ብቻ ነው የሳተው። ኮምፒውተር በሌለበት የሰው ልጅ አእምሮና ንጹህ ሎጂክ ብቻ ይህን ያህል ትክክለኛ ውጤት ማምጣቱ እውነት ነው። የሰው ልጅ የማሰብ አቅም ምን ያህል ገደብ የለሽ እንደሆነ ያሳያል። ከትልቅ ምስሉ ጋር ስናገናኘው ይህ የሚያሳየን ትልቅ እውነት አለ። አልቢሩኒ የሂሳብ ቀመሮችን ከወረቀት ላይ አውርዶ እውነተኛውን ዓለም ለመረዳት እንዴት መሳሪያ አድርጎ እንደተጠቀመባቸው ነው። ሂሳብ ለሱ የተጨበጠውን የተፈጥሮ የህግ መፍቻ ቁልፍ ነበር። ይህ የአስተሳሰብ ጥልቀት ነው እንግዲህ ወደ ሌላኛው ማንነቱ የሚወስደን። ምክንያቱም አልቢሩኒ በሂሳብ ስሌት ብቻ የተገደበ ሰው አልነበርም። ይልቁንም የዘርፈ ብዙ እውቀት ባለቤት ወይንም ፖሊማፍ ነበር። አዎ፣ ፖሊማስ የሚለው ቃል በትክክል ይገልጸዋል። ዘርፎች ውስጥ እኩል ጥልቅ የሆነ እውቀት ያለው ባለ ብዙ አእምሮ ማለታችን ነው። በመዛግብት ውስጥ በስፋት ከተበራሩት የጥናት መስኮቹ መካከል ሶስቱን ዋና ዋና ዘርፎች ብንመለከት ነገሩ የልበለት ግልጽ ይሆንልናል። የመጀመሪያው አስትሮኖሚ ወይንም የጠፈር እና የከዋክብት ጥናት ነው። በወቅቱ ማለትም በ11ኛው ክፍለ ዘመን አብዛኛው ዓለም መሬት በአጽናፈ ዓለም መሃል ላይ ዝም ብላ ቆማ ፀሐይ እና ከዋክብት በዙሪያዋ እንደሚሽከረከሩ አጥብቀው ያምኑ ነበር። ሳይንቲስቶች ጭምር ይህንን ነው የሚያምኑት። ልክ ነህ። ነገር ግን አልቢሩኒ ይህንን የተለመደ አስተሳሰብ ሞገተው። ከዋክብቱ በእኛ ዙሪያ ከሚሽከረከሩ ምናልባት መሬት ራሷ በራሷ ዘንግ ላይ በከፍተኛ ፍጥነት እየተሽከረከረች ቢሆንስ የሚል ጠንካራ መላምት አቀረበ። ምንም እንኳን በወቅቱ ይህንን 100% ለማረጋገጥ የሚያስችል ቴክኖሎጂ ባይኖርም የሂሳብ ስሌቶቹ እና ምልከታዎቹ መሬት መሽከረከር አለባት ወደሚል ድምዳሜ አድርሰውት ነበር። ይህ በራሱ በወቅቱ ከነበረው አስተሳሰብ በመቶዎች የሚቆጠሩ ዓመታትን የቀደመ እይታ ነበረ። አስትሮኖሚ ላይ ብቻም አላቆመም። ሁለተኛው አስደናቂ ዘርፍ ደግሞ ጂኦግራፊ ነው። የባህር ወለል ከፍታን እና የምድርን ገጽታ በማጥናት ትልቅ ስራ ሰርቷል። ግን እዚህ ላይ ነው ነገሩ እጅግ በጣም አጓጊ የሚሆነው። አሜሪካን አህጉርን መገመቱን አያል። በትክክል አንቢቤ ማመን እስኪያቅጠኝ ድረስ ያስገረመኝ ነገር ቢኖር አልቢሩኒ አሜሪካን አህጉር በንድፈ ሐሳብ ደረጃ አስቀድሞ መገመቱ ነው። ምንም አይነት መርከብ ሳይሳፈር ውቅያኖስ ሳያቋርጥ በወረቀት ላይ ባደረገው ስሌት ብቻ ከአውሮፓ፣ ኤስያ እና አፍሪካ ውጭ ሌላ ያልታወቀ ትልቅ ምድር ሊኖር ይገባል ብሎ ደምድሟል። ይሄ እንዴት ሊሆን ቻለ? ይሄ በእውነትም የሎጂክና የመረጃ ውህደት ውጤት ነው። ቅድም እንዳነሳ ነው አልቢሩኒ የመሬትን አጠቃላይ ዙሪያ እና ስፋት በትክክል አስልቷል። በሌላ በኩል ደግሞ በወቅቱ የታወቁትን አህጉራት ማለትም የእስያን፣ የአፍሪካንና የአውሮፓን ስፋት በጂኦግራፊያዊ መረጃዎች አማካኝነት ካርታ ሰርቶላቸዋል። እና እነዚህን የታወቁትን የምድር ክፍሎች በአጠቃላዩ የመሬት ስፋት ላይ ሲያሰላቸው የሸፈኑት የመሬት ክፍል ከ2/5 አይበልጥም ነበር። አዎ፣ 2/5 ብቻ። የቀረውስ ግዙፍ ቦታ ምንድን ነው? ብዙዎች የቀረው ሁሉ ውሃ ነው፣ ማለቂያ የሌለው ውቅያኖስ ነው ብለው ያስቡ ነበረ። አልቢሩኒ ግን የጂኦሎጂ እውቀቱን ተጠቅሞ ይህ ሁሉ ባዶ ቦታ በውሃ ብቻ ሊሸፈን አይችልም አለ። በተፈጥሮ ሚዛን መሰረት ሌላ ግዙፍ የመሬት አካል ወይም አህጉር በዛኛው የመሬት ክፍል ላይ ሊኖር ይገባል የሚል ትንታኔ ያቀረበ። እናም ልክ ነበረ። መቼም አንድ ሰው በአይኑ ያላየውን እና ያልደረሰበትን አህጉር በጂኦግራፊያዊ ትንታኔና በመላመት ብቻ መኖሩን ማረጋገጡ አቁሙ ምን ያህል ጥልቅ እንደነበር ቁልጭ አድርጎ ያሳያል። ሶስተኛው መስክ ደግሞ ፊዚክስ ነው። እዚህ ላይ መጠነቁስ ወይንም ዴንሲቲ ላይ ሰፊ ስራ ሰርቷል። ልክ ነህ። መጠነቁስ ወይንም ፍጋት ስንል ምን ማለታችን እንደሆነ ትንሽ ብናብራራ፣ ለምሳሌ አንድ ትንሽ የብረት ቁራጭ እና አንድ ትልቅ የእንጨት ቁራጭ ብንወስድ ብረቱ በግዙፍነቱ ከእንጨቱ ቢያንስም ክብደቱ ግን ከበድ ሊል ይችላል። ይህ የሆነበት ምክንያት የብረቱ ውስጣዊ ይዘት ወይንም ጥግግት ከእንጨቱ ስለሚበልጥ ነው።
አዎ አልቢሩኒን ይህንን የተለያየ ነገሮች መጠነቁስ በትክክል ለመለካት የሚያስችል ልዩ የሆነ የውሃ መያዣ መሳሪያ ፈጠረ። የተለያዩ ማዕድናት እና ድንጋዮችን ውሃ ውስጥ በመከተት የሚፈሰውን የውሃ መጠን በትክክል በመለካት የነገሮቹን የተለየ ክብደት አስላ። በሱ ዘመን ለነበሩ በርካታ ማዕድናት እና የከበሩ ድንጋዮች ያወጣው የመጠነቆስ ስሌት ዛሬ በዘመናዊ የላቦራቶሪ መሳሪያዎች ከምንለካ ውጤት ጋር በሚገርም ሁኔታ ነው የሚገጣጠመው። እሱ የንድፈ ሐሳብ ሰው ብቻ ሳይሆን ተግባራዊ ሙከራዎችን የሚያደርግ ሳይንቲስትም እንደነበር ነው የሚያሳየው። በእርግጥም የዘመኑ ሊዮናርዶ ዳቪንቺ መባሉ አያስገርም። ፈጽሞ አያስገርም። ይህ ሁሉ ሳይንሳዊ ምርመራ እንዳለ ሆኖ የዚህ ሰው አቅም በሳይንስ ብቻ የተገደበ አልነበረ። ታሪኩን ይበልጥ ማራኪ የሚያደርገው ደግሞ ከጠጣር ሳይንስ ወጥቶ ወደ ሰብአዊ ጥናት ወይንም ሂዩማኒቲስ ያደረገው ሽግግር ነው። እሱም ወደ ህንድ ያደረገው ጉዞና የነበረው የረጅም ጊዜ ቆይታ ነው። በነገራችን ላይ ወደ ህንድ የሄደው በራሱ ፈቃድ ለጉብኝት አልነበረም አይደል? አዎ። በወቅቱ የነበረው ኃይለኛው መሪ ማህሙድ ኦፍ ጋዝኒ አካባቢውን ሲቆጣጠር አልቢሩኒን ጨምሮ በርካታ ምሁራንን ወደ ህንድ አብረውት እንዲጓዙ አድርጎ ነበር። ይሄ ታሪካዊ ዳራ በጣም ወሳኝ ነው። ብዙ ጊዜ አንድ ሰው በጦርነት አሸናፊ ከሆነው ኃይል ጋር ወደ አዲስ ሀገር ሲገባ ያንን የተሸነፈ ህዝብ ንቆ የማየት ወይንም ባህሉን ዝቅ አድርጎ የመመልከት አዝማሚያ ይኖረዋል። ተፈጥሯዊ ነው። ብዙ ጊዜ ታሪክ ላይ የምናየው እሱን ነው። አልቢሩኒ ግን ያደረገው የዚህን ተቃራኒ ነው። ወደ ህንድ እንደገባ ያን ሁሉ የሳይንስ ምርምሩንና የሂሳብ እውቀቱን ወደ ጎን አድርጎ የሰው ልጅ ባህል ለመረዳት ሙሉ ትኩረቱን ሰጠ። የህንድ ጥናት አባት ወይንም የመጀመሪያው ኢንዶሎጂስት የሚል ስያሜ የተሰጠውም ለዚህ ነው። ልክ ነሽ። እዛ እንደደረሰ የህንድን ማህበረሰብ ከውጭ ሆኖ ከመታዘብ ይልቅ ወደ ውስጥ ዘልቆ ገባ። የአንድን ማህበረሰብ ባህል፣ ፍልስፍና እና ሳይንስ በትክክል ለመረዳት የቋንቋን ቁልፍነት ጠንቅቆ ያውቅ ስለነበር በወቅቱ እጅግ ከባድና ውስብስብ የነበረውን የሳንስክሪት ቋንቋ ተማረ። ከህንድ ምሁራን ጋር በቀጥታ መወያየት ጀመረ። የሂንዱ ሃይማኖት መጽሐፍትን፣ የህንድን አስትሮኖሚና የሂሳብ ስራዎችን በዋናው ቋንቋቸው አነበበ። ከዚህ ሁሉ ጥልቀት ያለው ምርምሩ በመነሳት ደግሞ ታዋቂውን መጽሐፉን ጻፈ። በአጭሩ ስለ ህንድ የሚገልጽ መጽሐፍ የተሰኘውን ታላቅ ስራውን አሳተመ። ይህ መጽሐፍ እኮ በታሪክ ውስጥ እጅግ ልዩ ቦታ አለው። ብዙ የታሪክ ተመራማሪዎች አልቢሩኒን የመጀመሪያው አንትሮፖሎጂስት አድርገው ይቆጥሩታል። የሰው ልጅ ባህል እና ማህበረሰብ አጥኚ አድርጎ ማለት ነው። አንትሮፖሎጂስት የሚያሰኘው ዋናው ባህሪው ደግሞ በመጽሐፍ ውስጥ ያሳየው ፍጹም ገለልተኝነት ነው። ያለምንም ወገንተኝነት ማለት ነው። አዎ፣ የሌላውን ባህልና እምነት ሲያጠና የራሱን ሃይማኖት እና ባህል እንደ መለኪያ አላደረገውም። እነሱ ከኛ ስለሚለዩ ተሳስተዋል የሚል ፈራጅነት አይታይበትም። ነገሮችን ልክ እንደ ሳይንሳዊ ምርምር እንዳሉ እውነታውን ብቻ በገለልተኝነት መዘገበ። ይህ እኮ ዛሬም ድረስ ለብዙዎቻችን ከባድ የሆነ ነገር ነው። የሌላውን ባህል ስናይ በራሳችን መነጽር ነው ምንፈርደው። እሱ ግን በ11ኛ ክፍለ ዘመን የህንድን የእምነት ስርዓት፣ የህብረተሰብ መደብ፣ የጋብቻ ባህሎች እና ሳይንሳዊ ግኝቶች በከፍተኛ አክብሮትና በተጨባጭ መረጃ ላይ ተመስርቶ መረመረ። እውነት ነው። የህንድን ምሁራንም እንዲሁ በጭፍን አላደነቀም እኮ። የሳይንስ ግኝቶቻቸውን ከራሱ የሳይንስ እውቀት ጋር እያነጻጸረ ሀሳባቸውን የሚሞግትበት ጊዜም ነበር። ይህ ሚዛናዊነቱ ነው ታላቅ የሚያደርገው። እዚህ ላይ የምናየው አስገራሚ ነገር የአልቢሩኒን የአእምሮ ክፍተነት ነው። እውቀት ከፍተኛ ዋጋ የሚኖረው በትክክል ሲረዳ፣ ሲተገበር እና ከተለያዩ አቅጣጫዎች ሲታይ መሆኑን በተግባር አሳይቷል። በትክክል የህንድን ሳይንስ እና ፍልስፍና በገለልተኝነት መርምሮ ለዓለም ማቅረቡ በባህሎች መካከል ሊኖር የሚችለውን የመከባበር እና የመማማር ድልድይ እንዴት መገንባት እንደሚቻል የሚያሳይ ግሩም ምሳሌ ነው። ታዲያ ይህ ሁሉ ምን ትርጉም ይሰጠናል? አልቢሩኒ ይህንን ሁሉ ስኬት ሊያመጣ የቻለበት ዋናው ሚስጥር ወይም የሱ የአሰራር ስርዓት ምንድን ነው ብለን ስንጠይቅ መልሱ በሳይንሳዊ ዘዴ ላይ በነበረው ጠንካራ እምነት ላይ ይገኛል። አዎ፣ እሱ በዘመኑ እንደነበሩት ብዙ ምሁራን ጥንታዊ መጽሐፍትን፣ ለምሳሌ የአርስቶተልን ጽሑፎች እንደ ፍጹም እውነት አይቀበልም ነበር። ይህ እሳቤው ዛሬም ቢሆን እጅግ ወሳኝ ነው። አልቢሩኒ እውነትን መፈለግ እንጂ ስሜትን ወይንም ልማድን መከተል የለብንም የሚል ጠንካራ ሕይወት መርህ ነበረው። በየትኛውም ዘመን ቢሆን ሰዎች መረጃዎችን ሳይመረምሩ በስሜት ወይንም በቀድሞ ልማድ የመቀበል አዝማሚያ ይታይባቸዋል።
ልክ ነህ። እሱ ግን ከሺህ ዓመታት በፊት ማንኛውም ሐሳብ የቱንም ያህል በታላቅ ሰው ቢነገር ወደ ላቦራቶሪ ወይንም ወደ ምልከታ መጥቶ በማስረጃ እስካልተረጋገጠ ድረስ ተቀባይነት ሊኖረው እንደማይገባ አስተምረው። ሃይማኖትን እና ሳይንስን ለያይቶ ይመለከት ነበር። ሳይንስ በተጨባጭ ማስረጃ እና በሂሳብ ላይ የተመሰረተ መሆን እንዳለበት አጥብቆ ያምን ነበር። ይህ በጭፍን ያለመቀበልና እውነትን በማስረጃ የመፈለግ ፍልስፍናው ዛሬ በመረጃና በስሜት በተጠለቅለቀው ዘመናዊ ዓለማችን ውስጥ ትልቅ ትምህርት የሚሰጥ ነው። መረጃም ብቻ ሳይሆን የመረጃውን ምንጭና እውነታነት መፈተሽ ምን ያህል አስፈላጊ እንደሆነ ያስገነዝበናል። በትክክል መረጃን ማጣራት ሁሌም ወሳኝ ነው። እንግዲህ እስካሁን ከተነጋገርናቸው ታሪኮች በመነሳት ይህንን ጥልቅ ዳሰሳ ስናጠቃልል አልቢሩኒ በሂሳብ በሳይንስና በታሪክ መካከል ያለውን ድልድይ የገነባ እውቀትን በትማት የፈለገ ታላቅ አሳቢ መሆኑን እናያለን። የመሬትን ዙሪያ ከተራራ ጫፍ ላይ ሆኖ በትሪጎኖሜትሪ ስሌት በትክክል ከመለካት ጀምሮ አሜሪካን አህጉር በነደፈ ሐሳብ እስከ መገመት፣ የነገሮችን መጠነቁስ በሙከራ እስከ ማረጋገጥ፣ እንዲሁም የህንድን ባህል እና ቋንቋ በገለልተኝነት በማጥናት የመጀመሪያው አንትሮፖሎጂስት እስከ መባል የደረሰበት ታሪክ የሰው ልጅ አእምሮ ድንቅነት ቁልጭ አድርጎ ያሳያል። አዎ ከዚህ ሁሉ ታሪክ የምንወስደው ልልቅ ትምህርት ቢኖር የሰው ልጅ አእምሮ ትክክለኛውን ጥያቄ ከጠየቀ እና መረጃዎችን በሎጂክ ከመረመረ ምን ያህል እርቀት መጓዝ እንደሚችል ነው። እውቀት ከተለያየ አቅጣጫዎች ሲታይ እና ከተለያየ ባህል ጋር ሲላቀጥ ምን ያህል እንደሚያድግ የአልቢሩኒ ሕይወት ያሳየናል። በነገሮች ላይ ጥያቄ ማንሳት፣ የተለመደውን አሰራር መሞገት እና እውነትን በማስረጃ ላይ ተመስርቶ መፈለግ ለማንኛውም የእውቀት እድገት መሰረት መሆኑን አበክረን መገንዘብ ይኖርብናል። ይህንን አስገራሚና አእምሮን የሚያነቃቃ ዳሰሳችንን ስናጠናቅቅ ከነዚህ ታሪካዊ መረጃዎች ባሻገር አንድ ጥልቅ ማሰላሰያ የሚሆን አዲስ ሐሳብ አቅርበን ልንሰናበት ወደድን። እሺ፣ ምንድነው እሱ? አንድ ጊዜ ወደ ኋላ መለስ ብለን ማሰብ እንችላለን። አልቢሩኒ ከሺህ ዓመታት በፊት ምንም አይነት ዘመናዊ ቴክኖሎጂ ኮምፒውተር ወይንም ኢንተርኔት ሳይኖረው በንጹህ የተፈጥሮ ምልከታ ሎጂክ እና ስሌት ብቻ የመሬትን ዙሪያ በትክክል ከለካ እና የአሜሪካን አህጉር መኖር በንድፈ ሐሳብ ከገመተ አስገራሚ ነው። ዛሬ እኛ መረጃን ለማግኘት በስማርት ስልኮቻችን እና በአርቲፊሻል ኢንቴሊጀንስ ላይ ብቻ ከመመካል አልፈን የራሳችንን አእምሮአዊ ምልከታ፣ የትንታኔ አቅም እና ነጻ አስተሳሰብ በሚገባ ብንጠቀም ስለ ራሳችን ሆነ ስለ አጽናፈ ዓለማችን ምን አዲስና ያልተነገሩ እውነታዎችን ማግኘት እንችል ይሆን? ይህን ጥልቅ ጥያቄ ይዘን ዳሰሳችንን እዚህ ላይ እናጠናቅቃለን። ጊዜ ሰጣችሁ ይህን